ባንኮች ሲዋሃዱ የባንክ ሰራተኛ ይጠቀማል ወይስ ይጎዳል? እንዲሁም ካስተመር ወይም ደግሞ ደንበኛስ ይጠቀማል ወይስ ይጎዳል? ይህ ባንክ ውህደትስ የተለመደ ነው ወይስ በእኛ ሀገር ብቻ ነው? እነዚህ ጥያቄዎች በዚህ ቪዲዮ እንመልሳቸዋለን። እርግጥ ነው የባንክ ውህደት ሲያጋጥም አራት ተዋናኝ ነገሮች አሉ። አንደኛ ሀገሪቷ ራሷ ነው። ሁለተኛ ባንኮች ራሳቸው ነው። ሶስተኛ የባንኩ ሰራተኛ ነው። አራተኛ ደንበኛ ነው። ስለዚህ በእነዚህ ልዩነታቸውና ምን አይነት ተጽዕኖ እንዳላቸው በሰፊው እንተነተናለን ማለት ነው። ምን እንግዲህ እንደ ብሔራዊ ባንክ ገለጻ ከሆነ ዘ ሪፖርተር ኢትዮጵያ እንደገለጸው ከሆነ ካሉት 31 ባንኮች 25 ባንኮች ደካማ ናቸው ብሎ ወይም ደግሞ ስጋት ላይ ናቸው ብሎ ካታጎራይዝ አድርጎ አስቀምጠዋል። ስቴቢሊቲ ሪፖርቱ ማለት ነው። ስለዚህ በዚህ ላይ ምንድን ነው የምናየው? የኢትዮጵያ መንግስት ወይም ደግሞ ብሔራዊ ባንክ ማለት ነው ኢንዳይሬክትሊ ፊወር በት ስትሮንገር ባንክስ ክሬት ለማድረግ እየተንቀሳቀሰ ይገኛል። ይህ ማለት ምንድነው? ውስን ሆኖ ግን ጠንካራ ባንኮች መፈጠር አለባቸው በሚል ባንኮች መዋሃድ እንዳለባቸው እንዲሁም ፔዳፕ ካፒታላቸውን መጨመር እንዳለባቸው እያሳሰበ ሰነባብተዋል። የዛሬ ዓመት እንደምታስታውሱት እያንዳንዱን ባንክ ፔዳፕ ካፒታሉ ከ5 ቢሊዮን በላይ መሆን እንዳለበት ገልጾ እንደነበር ታስታውሱታላችሁ። ታዲያ በዚህ ባንኮች ከተዋሃዱ በኋላ ምን ሊፈጠር ይችላል? ማን ይጠቀማል? ማንስ ይጎዳል? የሚለው ግን በሰፊው ነው። ከጅምሩ ስንጀምር የባንክ ውህደት የተጀመረው በኢትዮጵያ ብቻ ሳይሆን በኢንዲያ ወረድ ኮንሶሊዴሽን ባንክ ተብሎ 10 ባንክ ወደ 4 ባንኮች ካታጎራይዝ ተደርገው እንደነበረ ያም በዚህም ጥሩ ውጤት እንደተገኘ ምናልባት ኢንዲያም ትልቅ ምሳሌ ልትሆን ትችላለች ማለት ነው። በአሜሪካ ራሱ ተደርጎ ያውቃል። ጥሩ ውጤቶች እንዳገኙ መረጃዎች ያሳያሉ። በቅርቡ ደግሞ በናይጄሪያ የተካሄደ የመርጂንግ ወይ ደግሞ የባንክ ውህደት እንዳለም ሰምተናል። ታዲያ ይህንን ከሰማን እንግዲህ ባንኩም ተጠቃሚ ከሆነ በባንኩ ደንበኞችና በባንኩ ሰራተኞች ምን አይነት ተጽዕኖ ሊፈጠር ይችላል የሚለው ግን በሰፊው እስኪ እንየው። ምናልባት እስኪ በሰራተኛ እንየው። አንደኛ እንግዲህ የሚያስከትለው በጣም ትልቅ ተጽዕኖ ሊፈጠር ይችላል የሚለው ያው አንደኛ እስኪ ካሉት ጠንካራ ጎን እንጀምር። ስጋታችሁ ስለገባኝ ካሉት ጠንካራ ጎን እስኪ በደንብ እንያቸውና ምናልባት ምን ሊፈጠር ይችላል? አንደኛ የባንክ ሰራተኞች የተሻለ ጥቅም ሊያገኙ ይችላሉ። ስፔሻሊ በደሞዝም በጥቅማ ጥቅም የተሻለ ነገር ሊያገኙ ይችላሉ ማለት ነው። ሁለተኛ የተሻለ የስራ እድገት ምናልባት በትልቅ ባንክ ጥሩ ፖዚሽን ሊያገኙ ይችላሉ። ሶስተኛ ራሳቸውን ጥሩ ኤክስፒሪየንስ የሚያገኙበት ከተለያዩ ባንክ ከመጣ ማናጅመንት ወይም ደግሞ ከተለያዩ የባንክ ሰራተኞች ጋር ተቀላቅለው ስለሚሰሩ በጣም ጥሩ የሆነ እውቀት ሊኖራቸው ወይም ደግሞ እውቀት ሊያካብቱ ይችላሉ። አራተኛ ለሁሉም ነገር አክሰስ ያገኛሉ። ለቴክኖሎጂም ለምንም ኤቭሪቲንግ አክሰስ ወይም ደግሞ ሪሶርስ ያገኛሉ። ትልቅ ባንክ ስለሆነ ትልቅ ሪሶርስ ያገኛሉ ማለት ነው። እንግዲህ ይህንን ብለን ለሰራተኛ ይህንን ጥቅም ካለው ምን አይነት ጉዳት ሊኖሩ ይችላል? አሁን የገለጽኳቸው በሙሉ ለተሳካለት አንድ ሰራተኛ ይህንን የማግኘት እድል ሲያጋጥሙ የሚጠቀመው ጥቅም ነው። ነገር ግን ይህንን እድል ያልገጠመው ሰራተኛ ግን ምን ሊሆን ይችላል? የባንክ ሰራተኛ አንዱ የባንክ ሰራተኛ ባንኮች መዋሃዳቸው ምክንያት ምን አይነት ችግር ሊያጋጥመው ይችላል? አንደኛ የሰራተኛ ቅነሳ ነው። ይሄ የታወቀ ነው። አንደኛ የሰራተኛ ቅነሳ ነው። ሁለተኛ ፎርስ ትራንስፈር ነው ይላል። ከአንድ ቅርንጫፍ ወደ ሌላ ቅርንጫፍ፣ ከአንድ ከተማ ወደ ሌላ ከተማ ሊፈናቀል ይችላል ማለት ነው። በጣም ትላልቅ ፈተና የሚባሉ ለባንክ ሰራተኞች እነዚህ ናቸው። የባንኮች መዋሃድ ለደንበኛስ ምን ይጠቅማል ወይም ምን ይጎዳል የሚለው ስናይ ደግሞ አንደኛ እስኪ በጥቅሞቹን እንጀምር። ምናልባት የባንክ መዋሃድ ለደንበኛ በጣም ከፍተኛ ተጠቃሚ ባንኮች በመዋሃዳቸው አንደኛ ተጠቃሚ ደንበኛ ነው። ምንድነው? አንደኛ ተደራሽነቱ በጣም አሪፍ ይሆናል። ሁለተኛ ኢንሃንስድ የሆነ ቴክኖሎጂካል ሰርቪስ ይሰጣል። በቴክኖሎጂ በጣም የበለጸገ ሊሆን ይችላል፣ ምክንያቱም አቅም ስለሚኖረው ማለት ነው ባንኩ። ሶስተኛ ሴኩር ፋይናንሻል
ቤዝ ወይም ደግሞ ሼራቸው ያድጋል ማለት ነው። ምክንያቱም ፕሮፊታቸው ያድጋል። አራተኛ ኮምፒቲቲቭ አለ። ሶ ኮምፒቲቲቭ ሃይ ኮምፒቲሽን አለ ማለት ነው። ሃይ ኮምፒቲሽን ማርኬት እስካሉ ድረስ ምናልባት ባንክ ተፈካክሮ የተሻለ ብድር ሊያቀርቡ ይችላሉ ማለት ነው። እሺ ይህንን ብለን ይህንን ባንኮች መዋዳቸው ደንበኞች የሚጠቀሙት ጥቅም ብለን ሊስት ካረግን ታዲያ ምን አይነት ዲስአድቫንቴጅ አለው? የደንበኛ ቻሌንጅ ምን ሊሆን ይችላል? አንደኛው እነዚህ ባንኮች ተሰባስበው አንድ ጠንካራ ባንክ እስኪያቋቁም ድረስ ወደ ኖርማል ስራ ገበታቸው እስኪመለሱ ድረስ ምን ያጋጥማል ማለት ነው? ትንሽ የስራ መስተጓጎል ሊያጋጥም ይችላል። ቅርንጫፎች ሊዘጉ ይችላሉ። ለትንሽ ጊዜ ባንኩ ተሸጋግሮ አንድ ወጥ የሆነ ስራ እስኪጀምር እነዚህ መርጂ የሆኑ ባንኮች ትንሽ ጋፕ ለሳምንትም ይሁን ለ24 ሰዓትም ይሁን ለአንድ ቀንም ይሁን የስራ መስተጓጎል ሊያጋጥም ይችላል። ፕላስ ይሄ ባንክ ከተቋቋመ በኋላ ምናልባት በቴክኖሎጂ በጣም የበለጸገ ሊሆን ስለሚችል ምናልባት ሃይ ሰርቪስ ቻርጅ ሊኖረው ይችላል። ኮመን ከዚህ ውጭ ሌላ ለደንበኛ ስጋት የሚሆንበት ምንም የለም። ይልቅ በጣም ለደንበኛ አዋጭ ነው ማለት ነው። በቀጣይ እንደዚህ አይነት የፋይናንሻል ይዘት ያላቸው ቪዲዮዎች ለማየት የምትፈልገው ከሆነ ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር አድርጉት። ቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። አመሰግናለሁ።